ያለ ፌስታል ኑሮ እንዴት እያረጋችሁ ነው? እንዴት ናችሁ ዶችዬ? ዛሬ እስቲ አብረን ፔፐር ባግ እንሰራለን። ለመስራት የሚያስፈልጉ ማቴሪያሎች ፔፐር ባግ መስሪያ ወረቀት፣ ክር፣ መጨፍለቂያ እንዲሁም ደግሞ መቀስና ማስመሪያ ናቸው። እነዚህን ተጠቅመን ነው የምንሰራው። እዚህ ጋር የምታዩትን ፔፐር በፈለጋችሁ ሳይዝ ከቆረጣችሁት በኋላ የተወሰነ ሴንቲሜትር ከላይ አጠፍታ አድርጉታላችሁ ወደ ውስጥ ማለት ነው። ከዛ በምታዩት መልኩ ከላይ ነው የምናጣብቀው። ኮላችንን ከቀባን በኋላ ከላይ እንደዚህ አድርገን እናጣብቀዋለን። ከዛ እጥፍ አድርገን እንደዚህ ሰብር እያደረግን በመቀሳችን ጀርባ ሊሆን ይችላል እንደዚህ አድርገን እናስተካክለዋለን። ከዛ በመቀጠል ከላይ ደግሞ እጄታ የምናደርግበት ወይም ወደ አፉ አካባቢ ላይም በተመሳሳይ ሁኔታ የተወሰነ እናጥፈዋለን። እንደዚህ በምታዩት ሁኔታ ካጠፍነው በኋላ እሱንም ይህን ቪዲዮ ፌቨራይት ላይ በማድረግ ሴቭ አድርጋችሁ ስቴፕ ባይ ስቴፕ እራሳችሁ እየሰራችሁ መለማመድ ትችላላችሁ። ከዛ ይሄንን ደግሞ እዚህ ጋር እንደምታዩት ከገለበጥነው በኋላ የተወሰኑ ሴንቲሜትሮች ገባ ብለን እናጥፈዋለን። በተመሳሳይ ሁኔታ ማጠፍ፣ መለካት እንዲሁም ደግሞ ማጣበቅ ብቻ ነው የፔፐር ባግ ስራ፣ ሌላ የተለየ ነገር የለውም። ከዛ እንደዚህ ጥፍ ካደረግነው በኋላ እንደዚህ ክፍት ካረግነው በኋላ እንደምታዩት በዚህ መልኩ እናጥፈዋለን። አያታ ስትሬቱን ጠብቃችሁ ማጠፍ ነው እዚህ ጋር። ከዛ በመቀሳችን ጀርባ እንደዚህ አድርገን በደንብ አድርገን እጥፋቱን እንዲይዝልን አድርገን እናስተካክለዋለን። ከዛ አሁንም በተመሳሳይ ሁኔታ ስናጥፍ ቀጥ አድርገን ለማጠፍ መሞከር አለብን፣ መስመሩን ይዘን ማለት ነው። መስመሩን ተከትለን ከዚህ ወደዛ ያኛውንም ከዚህኛው ወደዛኛው እያደረግን እናጥፈዋለን። ሁሉንም በዚህ መልኩ ካጠፍነው በኋላ እንደገና ከፍተነው የተወሰነ ፔፐር ከውስጥ እናደርግለታለን። ያንን አለማድረግ የምትፈልጉ ከሆነ ደግሞ ትንሽ ስታጥፉ አለፍ እያላችሁ ብታጥፉ ታሪፍ ነው። ከዛ እንደዚህ አድርገን ፔፐሩን ከውስጥ እናስገባለታለን። ከዛ ኮላችንን በወፍራሙ ቢሆን የተሻለ ነው የምንቀባው። እንደምታዩት መሀሉምና እዛች ዳርዳሩን ነው። በውጭ በኩል እጥፋቱ የማይደርስበት በኩል አንቀባውም እዚህ ጋር። ከዛ በደብ አድርገን ኮላችንን እኔ ምንም አይነት ማቅጠኛ አልተጠቀምኩም። ማቅጠኛ መጠቀም ትችላላችሁ፣ ውሃ ትንሽ አርጋችሁ ኮላችሁ ማቅጠን ትችላላችሁ። ግን ለፍጥነት እኔ ምንም አይነት ውሃ አላረኩበትም። ኮላው ባለበት ሁኔታ ነው እየተጠቀምኩት ያለሁት እና እንደዚህ አድርጌ አጠፍኩኝ፣ አጣበኩኝ። ከዛ ቀጣይ ስቴፕ የሚሆነው ጎንና ጎኑን አያችሁት አይደለ? መስመር ለመስመሩ ቀጥታ ከአንዱ መስመር እስከ ጥግኛው ድረስ በዛ መልኩ አድርገን እናጥፈዋለን። ቪዲዮ ምናልባት ከርቀት ስለሆነ ሪንግ ላይትም ስላልያዝኩኝ መስኮት ላይ አድርጌ ቤት ውስጥ እየቀረስኩላችሁ የነበረውና ትንሽ ራቅ ብሏል። እየታያችሁ ካልሆነ ሌላ ቪዲዮ እንድሰራላችሁም ከፈለጋችሁ እሰራላችኋለሁ። ምንም ችግር የለውም። እናንተ ፍላጎት ካላችሁ መስራት የምትፈልጉ ከሆነ አሳውቁኝ እና እንደዚህ እያደረግን ጎንና ጎኑንም እንደዚሁ እናጥፈዋለን። አሁን የመጨረሻው ስቴፕ ላይ ደርሰናል። ፔፐር ባጋችን እንደዚህ እንዘረጋዋለን። ከመዘርጋታችሁ በፊት በማስመሪያ ለክታችሁ መሀል ላይ 2 ቦታ ነጥብ ነጥብ ብታደርጉ አሪፍ ነው፣ ለእጄታ ማስገቢያ ምልክት መሀል ላይ እንዲሆንላችሁ። ከዛ እንደዚህ አድርገን ከምሱራችንን እና በመጨፍለቂያችን ከምሱራችንን እንደዚህ ከጨፈለቅንና ካስገባን በኋላ ክር ማድረግ ነው የሚቀረን። ክራችንን በምንፈልገው ሳይዝ ከቆረጥን በኋላ ሁለቱንም ወደ ውስጥ አስገብተን እንቋጥረዋለን። ክሩን ጫፍጫፉን በሻማ አድርጋችሁ በእሳት ትንሽ ብታቃጥሉ ታሪፍ ነው፣ አይነጫጭም። አለበለዚያ እንደዚህ ቋጥራችሁ መተው ትችላላችሁ። ፔፐር ባጋችን በዚህ መልኩ አለቀ ማለት ነው። በቀላሉ ቤት ውስጥ እንደዚህ መስራት ትችላላችሁ። ለገበያ ማቅረብ ትችላላችሁ። የምትፈልጉትን ነገር ኮሜንት ላይ ጻፉልኝ፣ ሰራላችኋለሁ። ባይ፣ ወዳችኋለሁ። ባይ